ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬም እንደተለመደው ባበዱ ቪዲዮዎች ተመልሰን መተናል። ያው ዛሬም እንደተለመደው እናንተ ፈታ ያደርጋሉ ያዝናናሉ የምንለው ቪዲዮ ይዘላችሁ ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ትሆኑ በአክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። እንዲሁም ይህንን ቪዲዮ እስከ መጨረሻ አይታችሁት ከተመቻችሁ ይመቻችሁ። የሥራ ቅጥር ይላል። እስቲ ነው ብቻ ምንድነው እያያከረም እንዴ? ረጨብኝ እኮ በጣም ይቅርታ አላየውክም። ማየት ነበረባ። ደንባራ ጀዝባ። የህይወቴ መመሪያ ትህትናና ትዕግስት ናቸው። ትህትናና ትዕግስትን ገንዘቡ ያደረገ ሰው መቼም ቢሆን አይወድቅም። እዚህ መስሪያ ቤት ከቀጠራችሁኝ ከስራ ባልደረቦቼ ጋር በመግባባትና በመከባበር ለካምፓኒያችን እድገት እሰራለሁ። በጣም ጥሩ፣ እኔ ተስማምቻለሁ። አመሰግናለሁ። ምንም አይደል። የመጨረሻውን ውሳኔ የሚወስነው ማናጀራችን ነው። እሱን ታወራዋለህ። አቤል ፋይሉ አለቀለህ? እንደውም መጣ። ተዋውቁ፣ አቶ ኤፍሬም ይባላሉ። እሺ ሰላም። ትተዋወቃላችሁ እንዴ? መንገድ ላይ ተዋወቀን ነበር። አዎ መንገድ ላይ ተዋወቀናል። ውሃ ሳያውቁ ውሃ ረጩኝ። ሳያዩኝ ማለት ነው። አላዩኝም ነበረ። አላዩኝም። እንደዛ ተሳደበ። ምንድነው በእናትሽ እድሜ ልክሽን ስልበጥተ ያለሽ እንዴ? እንዴ ታዲያ እኔ ምን ላድርግ? አዎ ለኔ እንኳን አታስቢም እንዴ? መጨረሻ ባና ሞላ ስትል ነው ሴት ልጅ ደስ የሚለው እንዴ? እኮ ጂም ጀምሪያ ወይ ጂም ጀምሪ። ምንድነው ጂም? ጂም ነው የምትፈልገው? ጀምሪ በቃ ወይ ጀምራለሁ። አይ ኦኬ ምንድነው ይሄ? አንተ አይደለ እንዴ ጂም ቀጥቅጭ ያልከኝ? እና ጂም ቀጥቅጭ ብል የቂጥ አልኩ እንጂ ጫንቃ ለጥልጠሽ ትመጫለሽ እንዴ? ኧረ ጉብዬ ምን ሽ ነው? ዛሬ እንደውም የክንፍ እንሰራለን። አሰራሻለሁ። በገዛ ጂም ጀምሪ ብላት። እሺ ምን ታርግ? እሺ ለነገሩ ያልተባለችውን የሰራችው ልክ ነው። አንተም ልክ ነህ። እሱ የፈለገው ሌላ፣ አንቺ የሰራሽው ሌላ። እሺ አሁን እኔ ምን ማድረግ ይቻላል? ብቻ እስቲ ጋይስ ወደ ቀጣይ ቪዲዮ እግዚአብሔር ኢየሱስ ክርስቶስ መስለኛ ያረጉ ታውቃለህ? ጭሱ ነው። ጭሱ እንዴት ነው? የእግዚአብሔር ተአምር ደመና። ኦኬ ጋይስ እኔ እኮ የምር አምርረው ትኩሷ የጨመሩባቸው ነው መሰለኝ። ኦኬ እነሱ ጭሷን ብቻ አስመሰለው ምናምን ቀዝቃዛ ሆኖ ለከስ ጀለስ ሱሪውን አውልቆ ራድ ብቻ እስቲ ጋይስ ወደ ቀጣይ ቪዲዮ እኮ ሰምተን እዚህ እግረ መንገዳችን ካቆየና አይዞ መንጋሻ ምንድን ነው የሚያደርግ ማለት ነው? ስስቅ ፈስና ሽንት ያመልጠኛልና አትሳቅ ነው የሚሉት ዶክተሮች። አይዞ አንተ ደግሞ ጨዋታ ትወዳለህ። ተው በቃ አትሳቅ፣ ይቅርብ። የሚያመልጥ ከሆነ እኔ ካንተ ማድረሰው ጨዋታ መንግብ የጉርጓዝ ያዛት መንጋሻ ባልሽና እንትና አንተ ሁሉ ዳሰክ ድም ሞላ እሱ ብልግን ወደታች አልጋ ምንድን ነው እዚህ ላይ አዳባላ አስካሪ ና ባልሽና መንግብ ፖፖ ታልሽና ሌላ እሺ ሌላ ያዝ ሞላ እሱ ብልግን ወደታች አልጋ ምንድን ነው እዚህ ላይ ታዲያ አረባካችሁ ታንከሩ ነው እንዴ? አስካለ አረባካችሁ ቺንስ ማና ያባ ኧረ ጋይስ ፈታ የምር ኧረ ያሲኑ
ፈታ አረከን። የምር ሲጀመር ማን ነው የሚያስቀል ንገረው ያላችሁ ነገራችሁ በሽታው ብቻ። እስቲ ወደ ቀጣይ ቪዲዮ ቦስ ስራ ስትሰሩ ጭንቅላታችሁን ተጠቀሙ ስትለን ይላል። እስቲ እንዲሁ ብቻ የምር እናንተን አሁን ምን ማለት ነው? ቀጥታ ውጡ። ምንድን ነው ምን እንደምትሰሩት? ብቻ እስቲ ወደ ቀጣይ ቪዲዮ። 2 ወር ውጭ ሀገር የቆየ ዲያስፖራ ለቅሶ ሲደርስ ይላል። እስቲ የገባሁትና ድንኳን ተትሎ ሳይኮ ምንድነው ብዬ ነው የመጣሁት። ዋትስአፕን ያው እንግዲህ አብሮ አደግ ጓደኛ ቃንቄ በደዊ ሞቶ ነው እዚህ ተቀመጠ። ኦ ማይ ጉድነስ ያ ብሮክ ሞተ። አረ ብሩክ አይደለም ብሩክ ልባለማ አሁን እኮ መጥቶ ሄደ። በእናትህ ቃንቄ በደዊ ነው ሞተ። ከማን ብራ ዌት ቆይ እኔ የምለው መቼ ሞተ? ያው አሁን የተቀመጥነው 40 ሰዓት እና ለምን ተቀመጣችሁ እንዴ? 40 ሰዓት እኮ ማለት እኛ ሀገር ላይ በሰዓት እንኳን $15 ቢከፈል እኮ ወደ $600 የምትሰራበት ሰዓት ነው። ላይክ በጣም ብዙ ሰዓት ነው። አይ 40 ቀን ነው። ምን 40 ቀን እንዴ? ይነሳል ተብላችኋል እንዴ? ኮማ ውስጥ ነው የገባው? ምንድነው 40 ቀን ሙሉ ምን ትሰራላችሁ? ወደ ስራ ትሄዱ? አረ አይደለም፣ አረ አልተባልንም። ይነሳል ሰው አይደል የቀበርነው። ለዛ አይ ካንት ቢሊቭ ዲስ። እውነቱን ነው የምነግርህ። ይገርምሃል እሱ ራሱ እንደዚህ ብሮክ ሆኖ የሞተው ማለት ነው። በየለቅሶ ቤቱ 40 ቀን ሲቀመጥ ነው። እርግጠኛ ነኝ ለዚህ ነው ድሃ የሆነው። እኛ ወንድሜ ከመጣህባት ሀገር አንጻር ነው መሰለኝ የምትናገረው ነገር በጣም ጥሩ። ምንድነው መሰለኝ እኛ ምዕራባውያኖች የምንባለው ዌስተርኖች ሀብታም የሆነው ካልቸራችን ውስጥ አንዱ ምንድነው ግልጽ መነጋገር ነው። ግልጽ ነው የምናወራው። በቃ ለዛ ነው ገባችሁ አይደል? እዚህ ደግሞ ግልጽ የምንነጋገረው ይገርምሃል ልንደባደብ ስንል ገባኝ አገረ ለምሳሌ ስላንተ ግልጹን ነገር ልንገር። እኛ በጣም ነው ግልጽ የምንናገረው። አሁን አንተ አልተቀበልክም እንጂ አሁን ሬሳ ነው የምትመስለው ማለት ነው። አለባበስህን ያው ካልሲህን ያው ካልሲ ቲሸርትህ ምናምን አሁን የሚያስጠላው ገልጥተሃል። ደሃ ዩ ብሮክ አይደል አንተ ምን አባና ያልከው እንዴ? ወትሳመይ ምን ነው ነገር ያለው እኮ እዚህ ግልጹን የምንነጋገረው ልንደባደብ ስለ ምንድነው ያልከው? እስቲ ከመጌም ፕሊዝ ምን አድርገው የሚለኝ ይሱ በዚህኛው በኩል ድገመኛ እያለ እንደዛ ነው ሂከዝ my goodness እንዴ ብሩክና እናንተ አበኮ 911 እሺ ድሆች ናችሁ እናንተ። ሰውዬ የምን ብሩክ ነው የምትለው? እኔ አስራት ነኝ። ኧረ ሲጀመር ማይመጥል ቦታ እኮ ነው የመጣው። በስርዓት ተነገረ። በቃ ያው አንተ እሺ ብለህ መቀበል ያለ አማራጭ ማለት ነው። ጭራሽ አንተ እዛ ለቅሶ ቤት ወደ ሌላ ጸብ ተው። ብቻ ጋይስ ለዛሬ ያዝንላችሁ ቪዲዮዎች ይሄንን ይመስሉ ነበረ። በቀጣይ ባዝና ቪዲዮዎች እስክንገናኝ እስካሁን ድረስ ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ በማድረግ የቻናላችን ቤተሰብ ትችላላችሁ። በቀጣይ ቪዲዮዎች እስክንገናኝ ደህና ቆዩ።